አገር ሲያረጅ አርቴ ያፈራል። የድሮ ገና ነው አቢሲኒያ የአፍሪካ ኩራት የነበረችው ኢትዮጵያ ዛሬ በራሷ ልጆች እጅ ቆስላ ቆማለች። አገር ሲያረጅ አርቴ ያፈራል ይባላል። ዛሬ የኢትዮጵያን ሁኔታ ስናይ ይህ ምሳሌ ከመቼውም በላይ እውነት ይመስላል። ትናንት በክብር የተጠራችው ሀገር ዛሬ በጥይት ጩኸት፣ በእናቶች ለቅሶና በፖለቲከኞች ባዶ ቃል መካከል ተጨንቃለች። መንግስት ደመሰስኳቸው ይላል፣ ታጣቂዎች እኛ አሸነፍን ይላሉ። ግን በሁለቱ የድል ጩኸት መካከል የተረሳችው ኢትዮጵያ ናት። በየቀኑ የሚሞተው የድሃ ልጅ ነው። በየጀንበሩ የምታለቅሰው እናት ነች። የተሸነፈችው ኢትዮጵያ ነች። የገደለው ባልሽ፣ የሞተው ወንድምሽ፣ ሐዘንሽ ቅጣጣ ከቤትሽ አልወጣ አይነት ነው ነገሩ። ዛሬ በብዙ ቤቶች ምግብ አይበስልም። የሚበስለው የእናቶች ልብ ነው። ልጇን ወደ ትምህርት ቤት መሸኛት የነበረባት እናት ዛሬ መቃብር ቁማት ስሙን ትጠራለች። ታጣቂዎች ወይ በደም ላይ የምትገነቡት ድል አይደለም፣ ቁስል ነው፣ ለህዝብ ነው እያላችሁ የምታወድሙት ደግሞ ያው ህዝብን ነው። መንገድ ትዘጋላችሁ፣ ንግድ ታቆማላችሁ፣ ገበሬውን ታስፈራራላችሁ፣ ተማሪውን ከመጽሐፍ አርቃችሁ ወደ ጫካ ትገፋላችሁ። ከዚያ ነፃነት ነው ትላላችሁ። ነፃነት ማለት የእናትን ልብ ማቃጠል አይደለም። ትግል ማለት ህፃናትን በፍርሃት ማሳደግ አይደለም። የጦር መሳሪያ በቀላሉ ሰውን ይገድላሉ። ግን አንድ ሀገር ለመገንባት ጥበብ፣ ስርዓትና ልብ ያስፈልጋል። ታሪካዊ ጠላቶቻችን አጋፋሪነት የሚያሳዝነው ግን ይህ ብቻ አይደለም። በራሳችን ቁስል ላይ ጨው የሚነሰንሱ የውጭ ኃይሎች አሉ። የኢትዮጵያን መዳከም እንደ ድል የሚያዩ፣ የህዝቧን መከፋፈል እንደ ትርፍ የሚቆጥሩ አጋፋሪዎች አሉ። እሳት ሲነድ በውሃ ከማጥፋት ይልቅ ነዳጅ የሚጨምሩ፣ ወንድም ከወንድሙ ጋር እንዲጋጭ ከጀርባ የሚያነሳሱ አሉ። እኛም በብሔር ተከፋፍለናል፣ በፖለቲካ ተበታትነናል፣ የጠላቶቻችን መጫወቻ ሁነናል። እባብ ለመደ ተብሎ በኪስ አይያዝም ይላል የሀገር የሰው ነገሩን በነገር ሸንቆጥ ማረብ ሲፈልግ፣ ምክንያቱም ሲመቸው መልሶ ይነክሳልና። ዛሬ ለጊዜያዊ ጥቅም ሲባል ለፖለቲካ ድጋፍ ወይም ለስልጣን ሲባል ከሀገር ጠላቶች ጋር የሚጠጉ ሁሉ ሊያስቡት የሚገባው መራራ እውነት ይህ ነው። ዛሬ እንጠቀማለን ብለህ የምታቀርበው ኃይል ነገ ሀገር ክን ይነክሳል። ታሪክ ብዙ ጊዜ አስተምሮናል። የውጭ ኃይል ራሳችን ጥቅም እንጂ ለእናንተ ራሳቸው ጥቅም እንጂ ለእናንተ ሰላም አይሰሩም። የሚፈለገው ደካማ ኢትዮጵያ ነው። የሚፈለገው የተከፋፈለች ኢትዮጵያ ነው። እርስ በርስ ደም የምትፈስ ኢትዮጵያ ነው። ታዲያ አባቶቻችን ልጆች ምን ነው ይህን ማየት ተሳነን? ወይስ የሳት ልጅ አመድ የሚባል አባባል ትንቢት ሆኖ በእኛ ተፈጽሞ ይሆን? ሽማግሌዎችስ የት ናቸው? ትናንት ሁለት ጎረቤቶች ሲጣሉ በአንድ ቃል የምታስታርቁ ሽማግሌዎች ነበራቸው። ዛሬ ግን ሀገር በደም ስትጨማለቅ ዝም አላቸው። እውነት የሚናገር ሽማግሌ እየጠፋ ነው። ለብሔር የሚያዳላና ለፖለቲካ የሚያጨበጭብ ግን በዝቷል። ሽምግልና ማለት እሳት ማቀጣጠል አይደለም፣ እሳት ማጥፋት ነው። ዛሬ ኢትዮጵያ የምትፈልገው የሚያስታርቃት ድምፅ ነው፣ የሚያነዳት አይደለም። ፖለቲከኞች ወይ ከሆዳምነት ውጡ፣ ከቡና ወሬ ተነሱ። ህዝብ በረሃብና በፍርሃት እየኖረ እናንተ በቴሌቪዥን ተቀምጣችሁ የቃላት ጦርነት ታደርጋላችሁ። አንዳንዶቻችሁ የህዝብን ቁስል እንደ ፖለቲካ ካፒታል ትጠቀሙበታላችሁ። የወጣት ደም ለእናንተ የስልጣን መወጣጫ ሆኗል። ህዝብ ሲሞት ስቴትመንት ታወጣላችሁ። ከዚያ በኋላ በኤር ኮንዲሽን ቢሮ ተቀምጣችሁ ሌላ ንግግር ታዘጋጃላችሁ። ሀገር በፌስቡክ ስታተስ አትገነባም። ህዝብ በብሔር ቅስቀሳ አይድንም። ፖለቲካ ማለት ህዝብ ማገልገል እንጂ ህዝብን በጥላቻ ማከፋፈል አይደለም። ኢትዮጵያ የምትፈልገው ተጨማሪ መቃብር አይደለም። የምትፈልገው እውነተኛ መሪ፣ ጠንካራ ሽማግሌና ለህዝብ የሚያስቡ ወጣቶችን ነው። ሀገር በጥይት አትቀጥልም። ሀገር የምትቀጥለው በውይይት በፍትህና በመተማመን ነው። ዛሬ ኢትዮጵያ የምትፈልገው ተጨማሪ ጥይት አይደለም፣ ተጨማሪ መቃብር አይደለም። እውነተኛ መሪዎችን፣ ጠንካራ ሽማግሌዎችና ለህዝብ የሚያስኑ ቅን ልቦችን ነው። ኢትዮጵያ በአንድነት ትበረታለች። ኢትዮጵያን በፍቅርና በአንድነት እንገንባት። ድምፃችን ለሰላም፣ ልባችን ለኢትዮጵያ። አንድ ህዝብ፣ አንዲት ኢትዮጵያ። ልጃችሁ ቴዎድሮስ ሽፈራው ነኝ። ሰላም ሁኑ።